በያላችሁበት ሰላማችሁ ይብዛ ውድ ቤተሰቦቻችን ለቻናላችን አዲስ የሆናችሁ ላይክ ሰብስክራይብ ሼር ያደረጋችሁ አብሮነታችሁን አሳዩን ዛሬ እንግዲህ በወቅታዊ ጉዳይ ተመልሰናል እጅግ በጣም እንወዳት ድምጻዊት ቬሮኒካ አዳነ እጅግ በጣም ልብን የሚነካ የብዙዎችን እንባ ያራጭ አንድ ያልተጠበቀ ተግባር አድርጋለች ይሄው ምንድነው ከሰሞኑን የጤናዋ ሁኔታ ትንሽ የመቃወስ ነገር ታይቶ ነበር ከተወሰነ ሳምንት በፊት በጨጓራ ህመም ሆስፒታል ገብታ እንደነበርና ግሉኮስ ተደርጎላት ተለቆ እንደነበር አንድ ቪዲዮ አይተናል ዛሬም ደግሞ ከተወሰነ ሳምንት በኋላ ድጋሚ እንደዚሁ አመማርጓት ሐኪም ቤት ነበረች የሚገርመው ነገር ግን ሐኪም ቤት ህክምናዋን አቋርጣ ወደ አንድ ፕሮግራም ላይ ታድማ ነበር ይሄ ፕሮግራም ምንድነው የሚለው እንግዲህ በዚህ ፕሮግራም ለናስቃኛችሁ ፈልገናል ማለት ነው ድምጻዊ ቬሮኒካ አዳነ እንግዲህ በጣም በርካታ ስራዎች አሏት የምትወደድ ሙዚቀኛ ነች ከሀገር ውስጥ እስከ ዓለም አቀፍ መድረኮች ድረስ ሽልማት ያገኘች ጀግና ሙዚቀኛ ነች ለአባቷ ያላት ፍቅር በመንፈሳዊ ህይወቷም በበጎ አድራጎት በኩል በተለይ ደግሞ ልባዊ የሆነ ድጋፏ እንዲሁም እምነቷ የብዙዎችን ስሜት መግዛት እንድትችል አድርጓታል ከሀገር ቤት ጀምሮ የተለያዩ ዓለማት ሽልማቶችን ወስዳለች 40 ሀገር ያሉ ሴቶችን ታበረታታለች በጣም በሚገርም ሁኔታ ደግሞ በተለይ አድናቂዎቿን የምታበረታታበት መንገድ ትንሽ ለየት ይላል ካላት ዝና ካላት ክብር አንፃር ወረድ ብላ ኮሜንቶችን የመመለስ እሷን አድናቂዎቿን ስሜቷን አክብሮቷን የምትገልጽበት መንገድ ለየት ይላል የዛሬው ደግሞ በጣም ከሌሎቹ ደግሞ የተለየ ነው ህክምናዋን አቋርጣ የገባችበት ምክንያት ለጥቅም ሳይሆን ለበጎነት ነው ከዚህ በፊት በሂዩማን ሄር ከቀላቴ ጋር ለ2 አመት የነበራትን ስምምነት አጠናቃለች ያን ስምምነት ካጠናቀቀች ደግሞ በኋላ ዙዙ በማህበራዊ ድረገጽ ስሟ ዙዙ የተባለች ወጣትን የማበረታታት ነገር ሰርታለች ማለት ነው ዙዙ እንግዲህ ኑሯን በተለያዩ አረብ ሀገሮች ላይ አድርጋ በርካታ ወጣሮዶችን ያለፈች ነች አንድ ጽሁፍ ላነብላችሁ ፈለኩኝ የዙዙ ታሪክን በተመለከተ በህይወቴ ብዙ ፈተናዎችንና ተስፋ የሚያስቆርጡ ወጣሮዶችን አሳልፌያለሁ ነገር ግን ከልጅነቴ ጀምሮ ያሰብኩትን ነገር ከማሳካት የሚያስቆመኝ ምንም አይነት ችግርም ሆነ ፈተና አልነበረም በስደት ሀገር እንደማንኛውም ስደተኛ ሰው ቤት ተቀጥሬ ይሰራ ነበር ከዛ በመውጣት የራሴን ስራ ለመስራት ሞከርኩ በትንሽዬ የሴቶች ውበት ሳሎን በመጀመር በሊባኖስ ዋና ከተማ ታዋቂ የሂዩማን ሄር አስመጪ እስከመሆን ደረስኩ ህይወቴ እየተለወጠ እያደኩና እየተሳካልኝ ሲመጣ በማህበራዊ ሚዲያ በተለይ ደግሞ በቲክቶክ ብቅ አልኩ በሀቢባ ቤት ቀጥታ በመግባት እውቅናን ማግኘት ጀመርኩ ሀቢባ ታዋቂ በመሆኔ ምክንያት ሆነችኝ በተለይ ደግሞ ለውቅናዬ ያኔም ነው ቬሮኒካ አዳነ ያወቀችኝ እንደምወዳትና አድናቂዋ እንደሆንኩ በሷ ሙዚቃ በመሰራቸው ቪዲዮዎች አየችኝ ኮሜንት ለመጀመሪያ ጊዜ ስትጽፍልኝ የነበረውን ስሜት አልረሳም በቬሮኒካ ምክንያት በደንብ ታዋቂ መሆን ጀመርኩ በዚያ ብዙ ወዳጆችን በማፍራት ስሜ ከሀገር በኢትዮጵያ መታወቅ ጀመረ ተደራሽነቴ እየሰፋ ሄዶም በአሜሪካና በአውሮፓ ሀገራት የተለያዩ ደንበኞችን ማፍራት ቻልኩ የመጀመሪያ ልጄንም በዚያ ስራ ላይ እያለሁ ወለድኩ ይህም ይበልጥ ጥንካሬን ሰጠኝ ነገር ግን ምንም በማላውቀው ምክንያት 2 ወራት እስር ገጠመኝ ከዛ በኋላ ከእስር ቤት ወጥቼ ወደ ሀገሬ ገባው በህይወቴም ትልቁ ፈተና የተፈተንኩበት ያኔ ነበር ለ10 አመታት የለፈውበትን ህይወት ስራዬንና ከልጄ ጋር የነበረኝን አንድነት እንደቀላጣሁት እውነት ለመናገር ያኔ ተስፋዬ ተሟጦ አልቆ ነበር ነገር ግን ፈጣሪ ሁሌም አለ አይቶኝም ጠንካራ ሴት ነኝና በህይወቴ እንደ ሀቢባና ቬሮኒካ አዳነ ያሉ ጠንካራ ሴቶችን ላከልኝ ሉድቅ ስል ደገፉኝ በሀገር ውስጥም ሆነ በውጭ ያሉ ውድ ኢትዮጵያን ህዝቦች የሚወዱኝ ሰዎች ትልቅ ድጋፍ አደረጉ ከዚህ ሁሉ ጣውረድ በኋላ የምወዳትና የማደንቃት አርቲስት ቬሮኒካ አዳነ በህይወቴ የማልረሳውን ትልቁን ውለታ ውላልኛለች በድንገት የ2 አመት በነፃ ያለምንም ክፍያ የሱሱ ሂዩማን ሄር አምባሳደር ነኝ ብላ ሰርፕራይዝ አደረገችኝ ይሄ የህይወቴ ትልቁ ሰርፕራይዝ ነበር ልጄም ወደ ሀገሩ ተመለሰ በሀቢባ በወዳጆቿና በአድናቂዎቿ አማካኝነት የገንዘብ ድጋፍ ተደረገልኝ አሁን የህይወቴ ትልቁ ምዕራፍ ላይ እገኛለሁ የሂዩማን ሄር መሸጫዬና የውበት ሳሎን እዚሁ ሀገሬ ላይ ልከፍት ነው ቬሮኒካ አዳነም የ2 አመት አምባሳደር ሆና በነጻ ትሰራልኛለች
በቻይና ሂዩማን ሄር ኩባንያ ጋርም አብሬ በመስራት ላይ ይገኛለሁ። ዛሬ ድንቅ ቀን ነው። ከቬሮኒካ ጋር የስምምነት ፊርማችንን አብሮነታችንን ያረጋገጥንበት ድንቅ ቀን ነው። አሁን ማንም ሊያቆመኝ አይችልም። ፈጣሪ ሳይደግስ አይጣላም እንደሚባለው ምክንያት ሆኖኛል። ከፈተና ማዶ የተገነባ ስኬት በሶሻል ሚዲያ ሱሱ ሂዩማን ሄር በእውነተኛ ስሟ የሱማያ ዋሪስ የህይወት ጉዞ ባጭሩ ይሄን ይመስላል። ውድ ቤተሰቦቻችን ዛሬ የፊርማ ስነ ስርዓቱ ላይም ተገኝተን የታዘብናቸው ነገሮች ነበሩ። በተለይ ጋዜጣዊ መግለጫው ይካሄድበት በነበረው አዳራሽ ውስጥ የቬሮኒካ ስሜትም በጣም ብዙዎችን ለእንባ የጋበዘ ስሜት ነበረ። የሱሱ ጥንካሬ፣ የሱሱ ደስታ ትልቁ የቬሮኒካ ክፍያ ነበረ። ሱሱ ላይ የነበረው ስሜት አዳራሽ ውስጥ ይጋባ ነበረ። ቬሮኒካ እውነትም ከቃላት በላይ ነች። ከዚህም በላይ ብዙ ነገር ይገባታል። እግዚአብሔር አብዝቶ እድሜና ጤና ይስጥሽ ለማለት እንፈልጋለን። የሱሱንም የህይወት ታሪክ በስፋት የምንመለስበት ይሆናል ውድ ቤተሰቦቻችን። ለዛሬ ግን የነበረን ቆይታ ይሄን ይመስል ነበረ። ቪዲዮአችንን እንዴት አገኛችሁት? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብሮነታችሁን አሳዩ።